ሰላም ሰላም ውድ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ተባረኩልኝ። አንድ መልእክት ማንጎች እፈልጋለሁ። በመንፈስ ዓለም እየጸለይኩ ያለው አሁን ጸሎት ቦታ ነው ያለሁት። እየጸለይኩ ያለ መንፈስ ቅዱስ እንደዚህ ብሎኛል። ብዙ ሰዎች የሚጸነቀው ይታየኛል። በዚህ ዓለም ላይ በዚህ ዓለም እውነቶች ላይ ታይቶ በሚጠፋ ጉነታዎች ላይ አይቶ የሚፈሩትና የሚደነግጡቶች ይታየኛል። ደግሞ በጣም ስጋት ውስጥ የገቡ ሰዎች ይታየኛል። እግዚአብሔር እንደዚህ ብሎኛል። ይሄን መልክ ለነሱ አውጅ ብሎኛል። እግዚአብሔር ያዘጋጃል። እኔ አባቴ አዘጋጃለሁ ይላል መጽሐፍ ሲናገር። ትንቢተ ኤርምያስ 29 ቁጥር 10 ወርታች ሲመለከት እንዲህ አለ፣ ስለእናንተ የሚያሳባትን ሐሳብ እኔ አውቃለሁ። ስለማን? ስለእናንተ የሚያሳባትን ሐሳብ እኔ አውቃለሁ ይላል። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። ልክ ዘፍጥረት 22 ቁጥር 8 ላይ እንዲህ አለ፣ የመሳውትን በግ እግዚአብሔር ያዘጋጃል። ብራአለቮነ ማሃና ሳታከላባያ ብሬኤልቫንቶስ ክላባያ። ነገር ግን አንደኛ ንግሥት 17 ሁለተኛ ንግሥት 17 ላይ ኤልያስ በጣም እየተጨነቀ ያለ እግዚአብሔር እንዲህ አለ፣ ኤልያስ አሁን ከዚህ ተነስተ ወደ ዮርዳኖስ ባሉት ይዋል ተቀመጣለ። ነገር ግን ለኤልያስ ማንኑ መደበው? ቁራ ጠዋትና ማታ ስጋና እንጀራ ይመላለስ ነበር አለ። ማን ነው ያዘጋጀው? እግዚአብሔር። ከዛም አልፎ ያ ቦታ ውሃው ከደረቀ በኋላ ከዚህ ተነሳ አሁንም ሄድ አለ። ነገር ግን አንድ ባልቴቲን አዘጋጀ። እግዚአብሔር ያዘጋጃል። እኔ አውጃለሁ፣ አትጸነቅ። በፊት በሚመጣው ነገር አንተን የሚያስፈራ ነገር ቢኖርም አትፍራ ይላል መጽሐፍ ቅዱስ። ሁሉ ጊዜ አትፍራ የሚለው በመጽሐፍ ቅዱስ ላይ ቢታይ በቁጥር በላይ ነው። ነገር ግን እግዚአብሔር ያዘጋጃል። እንደፈራ አይሆንም፣ እንደሰጋችሁ አይሆንም። እግዚአብሔር ያዘጋጃል። ፕሬኤልቫኖ ሶታ ካላቫያ ኤልቫኖ ሶታ ካርቴለቫያ ሰክሬሌቬ ጀብ አልቮነ ማሃና ሰታካያ ዊዳ አላቬነ ማሃኖ ሶታ ካርቴለቫያ። እግዚአብሔር ያዘጋጃል። ያንተን ነገር እግዚአብሔር ያዘጋጃል። ነገሬ እስቲ በእግዚአብሔር እጅ ነው በሉ። እስቲ አውጁ። በኮመንት ላይ ገብታችሁ እጃችሁን ከፍ አድርጋችሁ እንደዚህ ብሎ ነገሬ በእግዚአብሔር እጅ ነው፣ እግዚአብሔር ያዘጋጃል ብሎ። ልክ አጋር እስማኤልን ይዛ ከቤት ከወጣች በኋላ ሁለት ነገር ነው ያዘው። አንድ እንጀራ ይዛለች፣ ሁለተኛ በአቁማዶ ውሃ ይዛለች። ውሃም አለቀ፣ ነገር ግን እንጀራም አለቀ። ምድረ በዳ ላይ ያለ እግዚአብሔር ለዛ እንዳዘጋጀ ምድረ በዳ ምንጩን እንዳፈለቀ እግዚአብሔር ላንተ ያዘጋጃል። እግዚአብሔር ምንጩን ያፈልቅልሃል። እግዚአብሔር ምንጫቹን ያፈልቅላቸዋል። በኢየሱስ ክርስቶስም ይሄንን አሜን ብላችሁ ተቀበሉ። ማታካል ገብታችሁ ቤቱ ሳብስክራይብ አድርጋችሁ ለሌሎቹም ሼር አድርጉ፣ ኮፕሊንግ አድርጉ። ብዙ ጊዜ ገብታችሁ አይታችሁ ነው የምትወጡት። ሌላ ነገር ቀልድ ነገር ታደርጋላችሁ። ወደዛ ተመለሱ። ተባረኩ። ሻሎም